በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ አርያም አባ ኃይለ ማርያም ጋሻው የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ የመንጋውም ጠባቂ፣ ክቡራን የደብሩ አገልጋዮች፣ ሊቃውንተ ቤተ ክርስቲያን፣ በየማዕረግ ስማችሁ ላይካነ ምስጢር ዲያቆናት፣ በዚህ ቀን በዚህ ቅዱስ ስፍራ ተገኝታችሁ ቅዳሴውን ያስቀደሳችሁ የግልና የማህበር ጸሎት ስታደርሱ ያደራችሁ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ከሩቅም ከቅርብም የመጣችሁ ሁላችሁ እንደምን አደራችሁ? እንደምን አላችሁ? እንደምን እስከረማችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አመስጋኝ አንደበት የፈጠረልን እንድናመሰግነው የፈቀደልን በመመስገኛው በቅዱሱ ቤተ መቅደስ የሰበሰበን ይልቁንም በዕድሜያችን ላይ ጊዜና ሰዓት ለግሶና ጨምሮ እስካሁኗ ሰዓት ድረስ ያደረሰን የሁላችን አምላክ የፍጥረት ሁሉ ጌታ መመስገን የባህሪ ገንዘቡ የሆነ ምስጉን ባሕርይ ያለው ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የማይታየውን እግዚአብሔር ያየንባት ሁለተኛዋ ሰማይ እውነተኛው ፀሐይ የወጣባት መዝገበ ረድኤት ምክንያተ ድኅነት አቁራሪተ መዓት ሣሊተ ምሕረት እማምላክ ቅድስት ድንግል ማርያም ስሟ የተመሰገነ ይሁንልን። የሰማያውያን መላእክት የምድራውያን ቅዱሳን በረከትና ረድኤት በሁላችን ላይ አድሮ ይኖሩ። እንደ እግዚአብሔር መልካም ፈቃድ በዚህ ጊዜ ለዚህ ጊዜ የምንማረው የምንሰማው የወንጌል ቃል በቅዳሴው መካከል የተነበበው በቅዳሴ መካከል የሰማነው ቃለ ወንጌል እንደመሆኑ መጠን በቅዱስ ሉቃስ በቅዱስ ዮሐንስ ወንጌል ምዕራፍ 5 ከቁጥር 15 እስከ 28 ያለውን ቃል ነበረ በቅዳሴ መካከል የሰማነውና በዚያ ሰዓት ለዚያ ጊዜ መጥተን ሁላችን መማር መስማት ማንበብ የተነበበውን መለስ ብሎ መተንተንና መተርጎም ስለማይቻል በቅዳሴው መገባደጃ በአሁኑ ሰዓት በድጋሚ በንባብ መልክ የሰማነውን እሱን መልሰን ነው እንደተለመደው የምንማረው። ዛሬ መድኃኒታችን ኢየሱስ ክርስቶስ ካስተማረው ከተናገረው የወንጌል ክፍል አንዱን እና በጠቀስኩላቸው ምዕራፍ ላይ ያለውን አንስተን እናያለን። አይሁዳውያን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ያደረገውን ታምራት አይተው ለማመን ብዙዎቹ ሲቸገሩ ነበር። የዚያኑ ያክል ደግሞ ከነሱ መካከል ብርቅዬ አማኞች እነ ኒቆዲሞስ እነ ቅዱስ ጳውሎስንም ማግኘት ተችለዋል። አብዛኛዎቹ ግን ብዙ ጊዜ ጌታችን ኢየሱስ ክርስቶስ ያደረገውን ታምራትና ያስተማረውን ትምህርት አጣሞ በማየት ለመቀበል ፈቃደኛ ባለመሆን እያንዳንዱን ነገር ትርጉምና ትንታኔ እንደራሳቸው በመውሰድና በማየት ያዩትና የተረጎሙት ነበር፣ ይጠይቁትም ነበር። መድኃኒታችን ኢየሱስ ክርስቶስ በቤተሳይዳ ተገኝቶ ለ38 ዓመት በደዌ ዳኛ ተይዞ በአልጋ ቁራኛ ላይ ሆኖ ረጅም ዓመት ረጅም ጊዜ የቆየ መሆኑን አውቆና ተረድቶ ልትድን ትወዳለህን ብሎ ጠይቆ አዎ ሰው ግን የለኝም መዳን እሻለሁ። የእግዚአብሔር መልአክ በሳምንት አንዴ ቅዳሜ መጥቶ ውሃውን ሲያናውጠው እነሆ ያኔ
ባዕድ ይቀድመኒ ወሪደ ጉልበት ያላቸው ደጋፊ ያላቸው ሰዎች እየቀደሙኝ እየሄዱ እነሆ ድፍን 38 ዓመት ወረፋ እየጠበቅኩኝ ወረፋ አልደርሰኝ ብሎ እነሆ እዚህ ባለሁበት አለሁ ብሎ ሲለው ኢየሱስ ክርስቶስ እነሆ አልጋህን ተሸክመና ተነስና አልጋህን ተሸክመ ተመላለስ ብሎ በቃል ብቻ ሲናገረው ይህ ሰው 38 ዓመት ሙሉ አልጋ ላይ የቀረው ዘመዶቹ ተስፋ ቆርጠው ጥለውት ሄዱ። እሱም እንደተናገረው ዘመድ የለኝም እንዳለ እነሆ በቃል ብቻ ኢየሱስ ክርስቶስ ሲናገር ብድግ ብሎ 38 ዓመት ታሪኩ ተቀይሮለት ቅሪት ወይም የሆነ ጎንዮሽ ጉዳት ሳይኖረው በአንድ ጊዜ ጸንቶና በርትቶና ቀንቶ አልጋ ተሸክሞ ሄደ። እግዚአብሔርን አመስግኑት። እንግዲህ ይሄ የዛሬው ትምህርት ከዚህ የቀጠለ ነው። ጥያቄ አስነስቷል። ሌሎቹ 38 ዓመት እንዴት አልጋ ላይ የነበረ ከረመ ሰው በአንድ ጊዜ በርትቶና ቀንቶ እንዴት ሊድን ቻለ? እንዴት ነው ይሄ ነገር ብለው ያደነቁ ያመኑ ሰዎች እንዳሉ ሁሉ በተቃራኒው ደግሞ ቀኑ ሰንበት ስለነበረ እንዴት በዛሬ ቀን አንተ በሰንበት ቀን እጅና እግርህን አታንሳ ኢታንስ ደዊከ ወእገሪከ በዕለተ ሰንበት ተብሎ ተጽፏልና ሰንበትን ማክበር ባለህበት ሁነ ማክበር ሕጉ እያዘዘ እንዴት አልጋ ተሸክመ በሀገር መካከል ትመላለሳለህ? የሚሉ ጥያቄዎች እየጎረፉ መጡለት። ይህ ሰው የሆነ ሆነና ያዳነህ ማን ነው? የፈወሰህስ ማን ነው? በሰንበት ቀን አልጋ እንድትሸከምህስ ያዘዘህስ ማን ነው ብሎ ጥያቄ ሲጠይቁት እሱ ግን ያዳነውን አላወቀም። ከኔ ጋር ናችሁ? ወውእቱሰ ኢያእመረ ዘአህዮ ያዳነውን አላወቀም። እስቲ ከኔ ጋር በሉት። ያዳነውን ምን አላለም? አለመታደል እኮ ነው። እንዴት 38 ዓመት ሙሉ አልጋ ላይ የቀረ ሰውዬ እንደው ያዳነውን አምላክ እንዴት ማወቅ ተሳነው? ማን የት ነህ? እንደው ማን ልበል? እንዴት ነው? እኔ እንደውም አልጋ ተሸክሜ ብቻ አይደለም መሄድ ያለብኝ፣ አንተ ጋር እድሜን መጨረስ አለብኝ። ከአንተ ጋር ልኑር፣ ፍቀድልኝ፣ አሰናብተኝ፣ ከአንተ ጋር ልሁን ማለት ሲቻል ጭራሽ የ38 ዓመት እንቆቅልሽ የፈታውን አምላክ አላወቀም። በዚህ መካከል ኢየሱስ ክርስቶስ እሱ እንኳን ባይገልጠውም ቅሉ በድጋሚ ተገለጠለት። ለዚህ ሰው ጥያቄ ያነሱትም ሰዎች ሰንበት ተሽሯል ብለው አቧራ ያስነሱ ሰዎች ማዳንና በዛሬው ቀን ምንም ማድረግ አይቻልም ብለው ከሕጉ ይልቅ ከሰው ይልቅ ሕጉን ወይም ቃሉን አስበልጠው የሚያዩ ሰዎች በአስነሱት ጭቅጭቅ መካከል ክርስቶስ ተገኘና ለጭቅጭቁ፣ ለንትርኩ፣ ለክርክራቸው ማስረጃና ትምህርት ሊሰጣቸው በመካከላቸው ተገኘ። እግዚአብሔር በመካከላችን ይገኝ። እግዚአብሔር ከሁላችን ጋር ይሁን። ለመሆኑ የእግዚአብሔር ሰዎች ከሰውና ከሰንበት ማን ይበልጣል? ንገሩኝ እስኪ። ማን ይበልጣል? አቤት! ሰውን የሚበልጥ ፍጡር አለ እንደ ምድር ላይ? የለም። አይሁዳውያን ግን ድሮም ዘንድሮም እስካሁን ድረስ ከሰው ይልቅ ቀኑን አስበልጠው ያዩታል። ክርስቶስ በአርአያው የፈጠረውን ሰው 38 ዓመት ሲሰቃይ በደዌ ምንም ያላሉት ሰዎች፣ ምንም ያልጠየቁት ሰዎች፣ የት ነው ያላሉት ሰዎች ዛሬ ግን አልጋ ተሸክሞ ሲንቀሳቀስ ለምን ዳንክ ብለው ዙሪያውን ከበው ጠየቁት። ለምን ዳናችሁ የሚሉ ሰዎች አሉ።
ወደ ቤተ እግዚአብሔር ስንመጣ ቃሉን ስንሰማ ስናስቀድስ ስንማር ንግስ ስንወጣ የሚገርማቸው የሚቆጫቸው ጥርሳቸውን የሚነክሱብን ዙሪያችንን አሉ። እስካሁን ድረስ እኛ ለዳን እኛ ለተፈወስን እኛ ወደ መዳኛው ወደ መጠመቂያው ወደ አማናዊቷ መንግሥተ ሰማያት ምሳሌ ወደ ሆነችዋ ወደ እናታችን ስንመጣ እነሱ ጥግ ጥግ ይዘው ጣዖት እንደምናመልክ ሁሉ ይገረሙብናል አሕዛብ እስካሁን ድረስ። እኛ ግን ያዳነንን እናውቀዋለን አይደል? እንደ ክርስቲያኖች መድኃኒት በዚህ አለ። ድነተ ሥጋ ብቻ አይደለም፣ በአዲስ ኪዳን ድነተ ነፍስ የሚሰጠን መድኃኒተ ሥጋ መድኃኒተ ነፍስ የሆነው ክርስቶስ ከእኛ ጋር ነው። አመስግኑት እግዚአብሔር። እነሆ ቅዱስ ገብርኤል ገና የምሥራችን ወደ ምድራችን ይዞ ሲመጣ ድንግል ማርያምን ደስ ያለሽ ድንግል ሆይ ደስ ይበልሽ ብሎ የምሥራች ሲነግራት ከነገራት መካከል አንዱ ቃል ምን ይላል? ስሙንም ኢየሱስ ትይዋለሽ አላት። ማን ትይዋለሽ? እሱም ሕዝቡን ከኃጢአታቸው ፍዳ የሚያድናቸው በኃጢአት በመጣባቸው ከፍዳ በፍዳ ከመጣባቸው የሚያድናቸው መርገመ ሥጋ መርገመ ነፍስ የሌለበት ድነተ ሥጋ ድነተ ነፍስ የሚሰጥ ኢየሱስን ክርስቶስን ትወልጃለሽ አለ። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። ምን ማለት ነው? መናፍቃን እንደሚገልጡት አይደለም። ኢየሱስ ኢየሱስ በተራ ቋንቋ ይናገሩታል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ግን እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ብላ ነው የምትጠራው። ንጉሠ ነገሥት ነው የምትለው፣ እግዚአብሔርስት ነው የምትለው። ጌታችን በሉ ከኔ ጋር፣ አምላካችን በሉ፣ መድኃኒታችን በሉ፣ ኢየሱስ ክርስቶስ። ዝም ብለን ኢየሱስ አንልም። እንደነሱ እምለው ኢየሱስ ኃይሎ ለስም ወፍካሬሁ አብጽሐ ቅዱስ መልአክ ስሙን ከነትርጓሜው ነው የነገራት ለድንግል ማርያም። ኢየሱስ ማለት እሱም ሕዝቡን በኃጢአት ከመጣባቸው ፍዳ የሚያድናቸው አዳኝ ይባላል አላት። አንቺ የምትወልጂው መድኃኒታችን ኢየሱስ ክርስቶስ ድነተ ሥጋ ድነተ ነፍስ ሰጥቶናል፣ ይሰጠናል። ወደዚህ ስንመጣ ወደዚህ ድነት ስንገባ አሕዛብ እስካሁን ድረስ ጥግ ላይ ይዘው ፍጡር የምናመልክም ይመስላቸዋሉ። ሙታነ ሕሊና የሚባሉ ሙታነ ልቡና የሚባሉ ሕሊናቸው የሞተባቸው የእግዚአብሔርን ቃል በትክክል የማይመለከቱ አንሻው አረው ቆርጠው ቆራርጠው እንደ ሥጋ ፍላጎታቸው እንደ ራሳቸው ስሜት እንደ ራሳቸው ብሂል የሚወስዱ ሰዎች እስካሁን አሉ። እንዴት ዛሬ በሰንበት ቀን በቅዳሜ ቀን አልጋ ተሸክመ ትመላለሳለህ ሲሉት ክርስቶስ በመካከል ተገኝቶ ለምን እሱንስ ታዳክሙታላችሁ? አቡየ እስከ ጊዜ ይገብር ወአነሂ ይገብር። አባቴ እስካሁን ስራ ይሰራል፣ ፍጥረታትን ዝናምን በማዝነብ ነፋሳትን በማንፈስ ማያትን በማፍሰስ ፍጥረታትን በማመላለስ እንደሚሰራ ወአነሂ ይገብር፣ እኔም እሰራለሁ። እኔም አነ ወአብ አሐዱ ነነ፣ እኔና አባቴ አንድ ነን። እስቲ ከኔ ጋር በሉት። ማን አለን? ኢየሱስ ክርስቶስ እንዲህ ብሎ አስተማረ። እኔና አባቴ ምንድን ነን አለ። እነሱ ግን ሜዳ ላይ ቆመው ኢየሱስ ያማልደኛል አማላጅ ነው የሚሉ ሰዎች አሉ። ይሄ ማለት እኮ በተዘዋዋሪ እኮ ክህደት እኮ ነው። መስቀል ላይ የሞተው አማላጅ ነው ብለው ከወሰዱት ፍጡር ነው ማለት እኮ ነው። ሌላ ነገር እኮ አይደለም። የአርዮስ ትምህርት እኮ ማለት እኮ ይኮ ፍጡር ነው እኮ ነው። ድነት ዓለም ጥያቄ ምልክት ውስጥ ይገባል። መስቀል ላይ የተሰቀለው ጌታዬ መስቀሉ ቤዛዬ ነው የምትለው ቤተክርስቲያን። እሱም ሲነግረንና ሲያስተምረን አባቴና እኔ አንድ ነን፣ ዘሬ ኪያዬ ሬዮላዌ፣
እኔን ያየ አብን አየ አይደለምን? እንደ ክርስቲያኖች የኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማና ዶክትሪን አስተምህሮ እጅግ ልዩ ነው። አመስግኑት እግዚአብሔር። ምስጢረ ሥላሴን እንዴት እንደምትተረጉም ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሯ ከመናፍቃን ሁሉ እጅጉን የተለየ ነው። እነሱ አይጠሬ በስም ክርስቲያንን የሚሉት አንዳንዶቹ ክርስቲያንን ብለው ድንግል ማርያምን እንወዳታለን ብለው ግድ የለም እንዲህ ስል ይገባቸዋል። ድንግል ማርያምን ይቀበላሉ። ቄሶቻቸው አባ ኪዳነ ማርያም ይባላሉ። አባ የሚባል ስም አላቸው። ሥጋ ወደሙን ሲቀበሉ ምግብ ከበሉ በኋላ ነው። ሴቶቻቸው ቤተ መቅደስ ይገባሉ። ከነመጫማቸው መቅደስ ይገባሉ። ክርስቶስን የባህሪ አምላክ የምንለውን ሁለት ባህሪ ይሉታል። እንዴት ብለው? መለኮት ይገብር ግብረ መለኮት ወትስብእት ይገብር ግብረ ትስብእት ብለው መለኮትም የመለኮትን ስራ ብቻ ይሰራል ይላሉ እነ ክርስቲያንን የሚሉት። ትስብእትም የትስብእትን ብቻ ይሰራል ብለው ጥግ ጥግ አስይዘው አስቀምጠዋቸዋል። ቤተ ክርስቲያን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን መለኮት ይገብር ግብረ ትስብእት ወትስብእት ይገብር ግብረ መለኮት። ተዋሕዶ የሚለው ቃላችን ማገናዘብ የሚባል አለ። ምን ይላል? ትስብእት የመለኮትን ስራ ይሰራል፣ ሥጋ ማለት ነው። መለኮት የትስብእትን ስራ ይሰራል። ሊቁ ቅዱስ ኤፍሬም ሲናገር ወለዛ አልቦ ጥንት ኮነ ቅድመ፣ ቅድምና የሌለው ያልነበረው ሥጋ ቀዳማዊ አምላክ ተባህለ። በምን? በተዋሕዶ በልስላቸው። አዎ ወለዛ አልቦቱ መዋዕል ኮነ ሎቱ መዋዕል፣ ዘመን የማይቆጠርለት ጌታ በለበሰው ሥጋ ዘመን ተቆጠረለት ትላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። ተዋሕዶ የሚባለው ይህ ነው። እና እነኚህኞች ደግሞ ደረጃ አውጥተው አልዓዛርን የት ተቀበለ ብሎ ጠየቀ። ሥጋ ብቻ ነው አሉና እንደገና ደግሞ አልዓዛር ተነስ ተነስ ብሎ አስነሳው ብለው ደግሞ ሁለት ያደርጓቸው። አያችሁ ክርስትና። ሌላው ደግሞ በተለይ ሜዳ ላይ መጽሐፍ ቅዱስ ይዘው በግድ ተቀበሉ እያሉ ሲገፈትሩን የሚሆኑት እነሱ ደግሞ እንደው በጸጋው ድነናል ኢየሱስ ጌታ ነው ብቻ ብለው ይናገራሉ። የምን ጌታ ብቻ? ኢየሱስ የጌቶች ጌታ ነው። ኦርቶዶክስ እግዚአብሔርይስት ነው የምትለው የጌቶች ጌታ በሉ እስኪ። ለምን ጌታ የጌቶች ጌታ ይባል? እግዚአብሔርይስት ነው የምትለው ኦርቶዶክስ ዝም ብሎ ጌታ ነው ብቻ ይባል። ኢየሱስ የጌቶች ጌታ ነው የሚባለው፣ ንጉሠ ነገሥት ነው የሚባለው። እና እንዲህ አይነት አስተምህሮ ይዘው ነው እንግዲህ ክርስቲያንን የሚል የወል ስም አለን፣ የጋርዮሽ ስም። እኛም ክርስቲያን እንባላለን፣ እነሱም ክርስቲያን ይባላሉ። እኛ የራሳችንን ድንበር አለን። አንዳንዴ ቅድም የጠቀስኩላችሁ ክርስቲያንን የሚሉ ቫቲካኖች መድኃኔዓለም ታቦት አለ ስንል እነሱ መድኃኔዓለም ታቦት አለ ይላሉ። ስዕሉን ይይዛሉ፣ መስቀላችንን ይዘውታል። መመሳሰል እዚህ ኢትዮጵያ ውስጥ ብቻ እኮ ነው። ኬንያ ስትሄዱ ግን የለም። ሌላ ሀገር ደግሞ ሌላ አስተምሮ ነው ያላቸው። ወጥ የሆነ ትምህርት የላቸው። አይሁዳውያን ምንድን ነው ያሉት? ይህን ጥያቄ ሲጠይቃቸው እኔን ያየ አባቴን አየ ሲል ድንጋይ አነሱ ይላል። ለምን? እሱ ሰንበት መሻሩ ብቻ አይደለም የሚገርመን አሉ። ዳይሙ ምንድን ነው ያሉት? በጣም የሚገርመው ዋኤሪ ርሶም ስለ እግዚአብሔርን አባቴ ነው ብሎ አለ ብለው ድንጋይ አነሱ ይላል። አዎ አባቱ ነው። ቅድመ ዓለም እንበለእም ያለ እናት የወለደው አባቱ አባቴ ብሎ የሚናገረው ማለት ያለ እናት፣ ድኅረ ዓለም ያለ እናት የተወለደው ወልደ አብ ወልደ ማርያም በተዋሕዶ የከበረው የጌቶች ጌታ ትላለች ኦርቶዶክስ ቤተክርስቲያን። አመስግኑ እባካችሁ። እግዚአብሔር የተመሰገነ ይሁን። ቀጠለና ክርስቶስ ምንድን ነው ያለው? ቆሞ ማስተማር ጀመረ። እንዲህ አላቸው፣ አማን አማን እብለክሙ ዘይሰምዕ ቃሌ፣ እውነት እውነት እላችኋለሁ የኔን ቃል የሚሰማ የኔን ድምፅ የሚሰማ እንደ ቃሌ የሚኖር ሞተ ሥጋ አያገኘውም። ሞተ ሥጋ እንኳን ባይቀርለትም ቅሉ ሞተ ነፍስ አያገኘውም።
አላ አደወ ሞት ውስተ ሕይወት ከሞት ከገሃነም ወደ ሕይወት ወደ ሀገረ ሕይወት ወደ መንግሥተ ሰማያት ይገባል እንጂ ይሻገራል እንጂ አላቸው። የእግዚአብሔርን ቃል የሚሰማ መስማት ብቻ አይደለም፣ ሰምቶ እንደ ቃሉ የሚኖር መንግሥተ ሰማያት ይገባል አለ። እግዚአብሔር የተመሰገነ ይሁን። እንኳን ቃሉን ለመስማት በቃቸው፣ አመስግኑት። የእግዚአብሔርን ቃል መስማት የእግዚአብሔርን ቃል የሰማ ቤቱን በዓለት ላይ የሰራ ይመስላል ይላል ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ የእግዚአብሔርን ቃል ሰምቶ ስራ ላይ ያዋለ ጽኑ ዓለት ላይ የተመሰረተ መሰረት ይመስላል። ነፋስ ቢነፍስ፣ ጎርፍ ቢጎርፍ፣ ዶፍ ቢመጣ በዓለት ላይ ስለተመሰረተ የእግዚአብሔርን ቃል የሰማ አማኝ በየዘመናቱ በሚነሱ የመናፍቃን ትምህርቶች ድንገት ዝም ብለው ጊዜም እዚያም ሰው ሰራሽ ወፍ ዘራሽ ትምህርቶች ቢመጡ በዓለት ላይ በጽኑ መሰረት ላይ የተመሰረተ እምነት በመናፍቃን ትምህርት አይወሰድም። ምን ስለሆነ? በደንብ የተማረ ስለሆነ። ክርስቲያኖች በዚህ ዘመን እንሰማለን፣ አናዳምጥም። ከቃሉ ጋር ናችሁ? ምን እንላለን? እንሰማለን፣ አናዳምጥም። መስማትና ማድመጥ በሳይንሱ በቤተ ክርስቲያን አስተምሮ ልዩ ናቸው። በቋንቋ ግን ተመሳሳይ ተቀራራቢ ናቸው። መስማት ይሄ ጆሮአችን ሳይመርጥ እንዳለ ድምፅ አራዊትንም ድምፅ አዕዋፋትንም የሚፈለገውንም የማይፈለገውንም ድምፅ ይሰማል። ይሄ ውጫዊ ጆሮአችን። ከዚያ አእምሮ የሚባለው ደግሞ ያጣራ የሚጠቅመውን ነገር ይሄ ሚሞሪ ሴቭ እያደረገ ማይጠቅመውን እያስወገደ የሚጠቅመውን ሴቭ እያደረገ አእምሮአችን እንዲቀመጥ ያደርጋል። አሁን ያጣነው እንሰማለን፣ ውስጣችን ውሳጣዊ ጆሮአችን እየሰማ ግን አይደለም፣ እያደመጠ አይደለም። እንደዚህ ዘመን የእግዚአብሔር ቃል የተነገረበት ዘመን የለም። ልክ ከዛሬ 50 ዓመት በፊት የነበሩ ኢትዮጵያውያን እኔ ቆምኩበት እዚህ መድረክ ላይ ቆሞ ቄሱ በግዕዝ በብራና ተአምረ ማርያም ብቻ አንብቦላቸው አሜን ይሁንልን ብለው አምነው በውስጣቸው የካህኑን ቃል ጠብቀው የእግዚአብሔርን ቃል ጠብቀው በዓል አክብረው ጾም ጾመው በሕገ እግዚአብሔር ተመርተው የሚኖሩ ኢትዮጵያውያን ነበሩ። ከዛሬ ስንት ዓመት በፊት? ከዛሬ 50 ዓመት በፊት። እንዲህ ሰባኪ በደንብ ቁሞ አስተምራቸው። በየሳምንቱ ጉባኤ የለም፣ በየቀኑ ጉባኤ የለም። በእምነት ግን ጸንተው ሕገ እግዚአብሔርን ጠብቀው የሚኖሩ ኢትዮጵያውያን የነበሩባት ሀገር ናት። አመስግኗቸው እነዚያን ሰዎች፣ እነዚህ አይነት ትናንት ኢትዮጵያውያን። ዛሬ ግን የእግዚአብሔር ቃል ስንፈልግ የምናነበው በዓይናችን አጠቃላይ የስሜት ሕዋሳቶቻችን በሙሉ የእግዚአብሔርን ቃል በመስማት በማንበብ በማየት በመዳሰስ ወደ ቃለ እግዚአብሔር ወደሚነገርባቸው ወደ ጉባኤያት እግሮቻችን በመጉረድ በመሄድ በብዙ ነገሮቻችን ቅርብ ሆኖልናል። እዚህም ቤተ እግዚአብሔር ያልመጡት ቤታቸው ቁጭ ብለው ሚዲያ እያዩ ነው። ይኸው መላ ዓለም ላይ የእግዚአብሔር ቃል ዛሬ እየደረሰ ነው። እውነት ነው ውሸት ነው? አረብ ሀገር ውስጥ ያለችው እህታችን በዚህ ሰዓት ልክ እንደናንተ የቤት ስራዋን እየሰራች ጓዳ ውስጥ የእግዚአብሔርን ቃል ይህን ትምህርት ከእናንተ እኩል እየሰማች ነው። እውነት ነው ውሸት ነው? ደስ የሚል ዘመን ነው። አመስግኑት ዘመን ነው። ብቸኛ ነኝ ብላ አንዲት ኢትዮጵያ የትኛውም የዓለም ጥግ ላይ ያለች በምልአት በስፋት ምንም ሳይሸራረፍባት ቅዳሴውን ውዳሴውን ስርዓተ አምልኮቱን እየተከታተለ ነው የኢትዮጵያ ሕዝብ በመላው ዓለም ላይ ያለ። ግሎባላይዜሽን ያመጣልን ነገር የትኛውም የዓለም ጥግ ሆኖ የእግዚአብሔርን ቃል መስማት ተችሏል። የትኛውም የዓለም ጫፍ ሆኖ ማንኛውንም ነገር ዓለም ላይ የተከሰቱት ክስተቶች የተከወኑ ክንውኖች በሙሉ ጽንፍ እስከ ጽንፍ ደርሰዋል። ዘመኑ ጥሩ ነው ብንጠቀምበት። የዚያኑ ያክል ግን የትናንትና ፈሪሃ እግዚአብሔር የነበራቸውን ኢትዮጵያውያንን ማግኘት መወከል እንደነሱ መሆን ግን አልቻልንም።
አልታደልንም። እግዚአብሔር ወደ ልቦናችን ይመልሰን። አባቶቻችን እናቶቻችን በሄዱበት መንገድ እንድንሄድ እግዚአብሔር ይርዳል። የእግዚአብሔርን ቃል የሰማ ሰው ያደመጠ ሰው የተለወጠ ማንነት ይኖረዋል። ፈሪሃ እግዚአብሔር ይኖረዋል። በእግዚአብሔር ሕግ እየተመራ በእግዚአብሔር ሕግ እንደ እግዚአብሔር ቃል የሚኖር ፈሪሃ እግዚአብሔር ያለው ቤተሰብ ይሆናል። እንዲህ ከሆነ ደግሞ የእግዚአብሔርን ቃል የሚሰማ ሰው ይባረካል። ከዚህ ከዘመኑ መቅሰፍት ሁሉ ያመልጣል። አላ አደረ ሞት ውስጥ ሕይወት ይላል። መከራ ሥጋ አይገጥመውም። ይልቁንም መከራ ነፍስ የሚባለው ደግሞ ያገኘው። የእግዚአብሔርን ቃል እንድንሰማ እግዚአብሔር ይርዳል። ስንሰማ እያንሻፈፍን አይደለም። በዚህ በያዕቆብ መልእክት ምዕራፍ 2:22 ላይ የእግዚአብሔርን ቃል ስትሰሙ ራሳችሁን የምታስቱ አትሁኑ ይላል። መቼም የእግዚአብሔር ቃል ራሱ መድኃኒታችን ኢየሱስ ክርስቶስ ሲያስተምር በደብረ ዘይት ተራራ ላይ ተገኝቶ በመጨረሻ ያስተማረው ትምህርት የሚባለው በማቴዎስ ወንጌል ምዕራፍ 24:17 ላይ እንዲህ ነው። ይህ የመንግሥት ወንጌል በመጨረሻው ዘመን በዓለም ሁሉ ይሰበካል ወይሰበክ ወንጌለ መንግሥት ውስተ ኩሉ አጽናፈ ዓለም ይልና እንኳን በክርስቲያኖች ቤት በክርስትና በማይቀበሉ በአሕዛብ ቤት ሳይቀር ወንጌል ትነገራለች ነው። እኛ ብቻ መሰላችሁ? ቅድም የጠቃቀስኩላችሁ ክርስቲያን ነን የሚሉት ሰዎች ብቻ እኮ አይደሉም። ዛሬ እኮ አሕዛብ መጽሐፍ ቅዱስን እኮ እናውቃለን እያሉ ናቸው። ይሰማል? እንደምን አደራችሁ? ሙስሊሞች መጽሐፍ ቅዱስ ሲጠቅሱ ሰምታችኋል? አልሰማችሁም? ሰምተናል አለ መጽሐፍ ቅዱሳችን ይሉናል። ምን አገባቸው ስለ መጽሐፍ ቅዱስ? አያምኑት። ወረደ ተወለደ አይሉ፣ አልተጠመቁ። ያመነ የተጠመቀ ምን ይላል ነው መጽሐፍ ቅዱስ? አቤት! እኛ የእግዚአብሔር ልጆች ነን፣ እነሱ የእግዚአብሔር ልጆች አይደሉም። የእግዚአብሔር ፍጡራን ናቸው። ምንድን ናቸው? እኛሳ የእግዚአብሔር ልጆች ከውሃና ከመንፈስ ስለተወለድን አባታችሁ ብለን የምንጠራው እኮ የእሱ ልጆች ስለሆን እኮ ነው። እነሱሳ የእግዚአብሔር ፍጡሮች ነው የሚባሉ። ምክንያቱም ከውሃና ከመንፈስ ወይም ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ያልተወለደ የእግዚአብሔር ልጅ ነኝ ማለት አይችልም። እነሱ ብቻ አይደሉም፣ መናፍቃን ራሱ አልተጠመቁ። በ40-80 ቀናቸው የእግዚአብሔር ልጅ አልሆኑ፣ ሥጋውና ደሙን አይቀበሉ። ታዲያ አባታችሁ ነው ብሎ ለምን ይጸልዩ? ሊሆንም አይችልም። የእንጀራ አባት የእንጀራ ልጁ አባት ብሎ ሲጠራው አፉን ዳባ ዳባ ነው ይባላል። እንደ ዘንጋዳ ቂጣ አይፈረፈርም። አባት አይደለማ። እኛ እኮ ምናችን ነው? አባታችን አይደል እንዴ? ይገርማል። ለቅሶ ገጥሟችሁ ከሆነ ለቅሶ ላይ እድር ይዟቸው ይመጣና አሕዛብ ዝም ብለው ይቆማሉ። አይመለከታቸውም። እነሱ ወለደ ተወለደ አይሉ። እነዚህ ግን እነ ጋሼ ግን እነ ኢየሱስ ጌታ ነው ግን ምን ይላሉ? አባታችን ሆይ ብለን ስንጸልይ አብረውን ይጸልዩና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብለን ምን እንላለን? እኛ በቤታችን ቅድስት ድንግል ማርያም ስንል እነሱ አፋቸውን ገጥሞ ቀጥ ይላል። አያለመታል። ሰው ከእናቱ ጋር ይጣላል። ኢየሱስ ጌታዬ ነው ያለ ሰው እናቱን ይጠራበታል። ምንድን ነው የምንለው? እስኪ ጸሎቱን ንገሩኝ። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ። ወንጌል እኮ ነው ይሄ። ምን ነው የምትነግሯቸው የምትቀርቧቸው? እንደ መልአኩ እንደ ቅዱስ ገብርኤልስ ደስ ብሎ ይበልሽ ብሎ እንዳለሽ እኛ ምን እንልሻለን? እንደ መልአኩ እንደ ቅዱስ ገብርኤል የት ነው ያለ? ሉቃስ ወንጌል ምዕራፍ 1:26 ጀምሮ ያለው በ6ኛው ወር ገብርኤል መልአክ ወደ አንዲት ሀገር ገሊላ ወደምትባል ወደ አንዲት ድንግል ተላከ። የዚችም የድንግል ስሟ ማን ነው? ማርያም ይባላል። ወደ እሷ ሀገር ምን አላት? ደስ ይበልሽ አላታል። እሱን እኮ ነው እያልን ያለነው። አቡነ ዘበሰማያት ስንደግም አብረውን ይደግማሉ። እመቤታችን ስትጠራ አፋቸውን ገጥመው ዓይናቸውን ጨፍነው ይቀራሉ እና የእግዚአብሔር ልጅ ነኝ ይላሉ። የእግዚአብሔር ልጅ
ለመሆን መስፈርቱ ክራይቴሪያው በ40 እና በ80 ቀን መጠመቅ ነው። የእግዚአብሔር ልጅ ነው የሚባል እንዲሁ ነው። ከውሃና ከመንፈስ ያልተወለደ ኢይክር ርዮታ ለመንግሥተ እግዚአብሔር ኢይክር በውያ ውስተ መንግሥተ እግዚአብሔር። ከውሃ ከመንፈስ ወይም ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ያልተወለደ የእግዚአብሔርን መንግሥት መውረስ አይችልም። የእግዚአብሔር ልጅ መሆን አይችልም። እኛ ግን የእግዚአብሔር ምንድን ነን? ልጆች ነን። አመስግኑት እግዚአብሔር። ደስ ይበላችሁ። እናታችን ድንግል ማርያምን ሰላም እንላታለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አዎ አንቺ ከሴቶች ሁሉ ተለይተሽ ምን አላት ቅዱስ ገብርኤል? አቤት የተባረክሽ ነሽ አላት አይደል? እኛም እሱ ነው እያልን ነው። ወንጌልን የሚያምኑ ከሆነ እንደ በዚህ አጋጣሚ ድምፁን የምትሰሙ ወንጌልን በትክክል የምትቀበሉት ከሆነ መልአኩ ቅዱስ ገብርኤል ደስ ይበልሽ እንዳላት እኛም ደስ ይበልሽ እንላታለን። ቡርክት አንቲ እንዳላት እኛም ቡርክት አንቲ ብለን የመልአኩን ቃል አድርገን ተውሰን እንደ መልአኩ እንደ ቅዱስ ገብርኤል አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ፣ ድነተ ሥጋ ድነተ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ ያማለሽ የምታሰጭ እናታችን ነሽ እንላታለን። አመስግኑት ድንግል ማርያም። በዚህ አጋጣሚ ትንሹ ደግሞ የመናፍቃን ቡችላ ደግሞ አለ። ተሐድሶ የሚባል ምን የሚባል ተሐድሶ እንደኛ ይለብሳል። የካህናቱን ሻሽ ካባ ይለብሳል። እዚያ ጎጆ ወጥተዋል። ይህን ቤት ለቀው ወጥተዋል። ይህን ቤት አፋቸውን በየቀኑ በስድብ ነው የሚከፍቱ። ድንግል ማርያምን በመስደብ የቤተ ክርስቲያን ስርዓት በማንቋሸሽ ቆቡንም ይዘውት ነው ሄዱ እዚያ አዳራሽ ውስጥ። ምን አለ አልፈልግም ያለ ሰው ቆባችንንም ልብሳችንንም ሁሉንም ማሊያ አስረክቦ መውጣት ነው እንጂ ይህንን ልብስ ለብሶ መስቀል ይዞ የማያምንበትን መስቀል ይዞ የማያምንበትን ሻሽ ጠምጥሞ 24 ሰዓት እዚያ አፋቸውን ሲከፍቱ ይውላሉ። እና ድንግል ማርያምን ምንድን ነው የሚሉ? እኛ መርገመ ሥጋ የለብሽም ነው ምንላት። ብሩክት አንቲ እምአንስት በግዕዙ በሉት እስኪ። አዎ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነው። ከዚህ በላይ ከገብርኤል በላይ አዋቂ ነን ብለው ራሳቸውን ሰይመው ቁጭ ብለው ገብርኤል መርገም የለብሽም ነው ያላት። እነሱ ደግሞ የውርስ ኃጢአት አለባት ይላሉ። አለመታል ቡርክት አንቲ እምአንስት የሚለው እኮ ጀሌላ ጠቅላላ እኮ ነው። ከአንቺ በፊት ከነበሩ ሴቶች፣ ከአንቺም በኋላ የሚመጡ ሴቶች ከነሱ ሁሉ የተለየሽ ነሽ። እምአንስት የሚለው የኋላውንም በእሷ ዘመን ያሉትን ወደ እስከ ዕለተ ምጽአት የሚነሱትንም ከነሱ ሁሉ ልዩ ነሽ ነው ያላት። አመስግኗት ተዘርጋታን ድንግል ማርያም የውርስ ኃጢአት የለባትም። የቅብብሎሽ ኃጢአት አልመጣባትም። እሷ የእግዚአብሔርን መስፈርት አሟልታ የተገኘች ነች። ወሶበሬ ንጽሕናኪ ለሊሁ እግዚአብሔር አብ ፈነወ ኀቤኪ ወልዶ ዘያፈቅር። እግዚአብሔር አብ በሰማይ አየና እንዳንቺ ያለ ባያገኝ አንቺን ለእናትነት መረጠ ተብሎ ተነግሮላታል። የእግዚአብሔርን መስፈርት ክራይቴሪያ ሟላች ናት ድንግል ማርያም። ቢመርጣት አይከርምም አሉ ሊቃውንቱ። ስማርያ እግዚአብሔር መሰለሙና ቢመርጣት ምን ይደንቃል? እንጨትን መምረጥ ይችላል፣ ድንጋዩን መምረጥ ይችላል፣ ያስችላል። እግዚአብሔር እንድትመረጥ ሆና መስፈርቱን አሟልታ የተገኘች ናት እሷ። አመስግናቸው ዘበቃል እናታችን ድንግል ማርያም ስማ የተመሰገነ። ስለዚህ የዕለቱ ወንጌል የሚያጠነጥነውና የሚያስረው ፍጻሜ ላይ የእግዚአብሔርን ቃል የሰማ አይሞትም። የማንን ቃል? አቤት የእግዚአብሔርን ቃል የሰማች አይደለም ሰምቶ ስራ ላይ ያዋለ። መስማትማ አንሻፈው ቢሆን ቆርጠው ቢሆን እነዚያም እየሰሙት ነው፣ እያነበቡት ነው፣ ሸምድደውታል። ሴቱ ወንዱ መጽሐፍ ቅዱስ ሸምድደው ጥቅስ በመያዝ መጽሐፍ ቅዱስ በደንብ አድርጎ ኮርስ በመውሰድ መጽሐፍ ቅዱስን ቀነጫጭቦ በማየት እንደ ፍላጎታቸው በመማየት
ሴቱ ወንዱ። አሁን ከዚህ ቤተ ክርስቲያን ስትመለሱ ሴቷም ወንዱም መጽሐፍ ቅዱሳቸውን ይዘው ነው ሲጎርፉ የምታገኟቸው። ማንበብ፣ መሸምተት፣ አውቀዋለሁ ማለት እስከ ራባንስ ድረስ አውቀዋለሁ ማለት በቂ አይደለም። ስራ ላይ መዋልን ይጠይቃል። ሰው እግዚአብሔርን ቃል ሸምድጃለሁ አውቃለሁ ብሎ ማለትና ስራ ላይ አለማዋል የማይሰራ የሰማውን ስራ ላይ የማያውል እሱ ሰምቶ ከመዘር ዘወድቀ ማእከለ አስዋዕ ወይም መንገድ ላይ የተዘራ ዘርን ይመስላል። እሾክ ውስጥ የቀረ ዘርን ይመስላል። የእግዚአብሔርን ቃል ሰምቶ ዛሬ እኮ እግዚአብሔር እንዲህ ነው የነገረኝ፣ የእግዚአብሔር ሕግ እኮ እንዲህ ይላል፣ በዚህ ነው መኖርና መመራት ያለብኝ ብሎ ለመስራት የማይሞክር ዝም ብሎ ብቻ እየሰማ የሚሄድ ከሆነ በመስማቱ ብቻ መጽደቅ አይቻልም። በመስራት ቅዱሳን የምንላቸው የሰሙትን ስራ ላይ ስላዋሉት ነው። ስገዱ ይላል፣ ሲሰግዱ ነው የኖሩ። ጾሙ ይላል፣ ሲጾሙ ነው የኖሩ። ከመብላ ኃጢአት ይልቁንም ደግሞ መጽቱ ይላል የእግዚአብሔር ቃል ያላቸውን አካፍለው ሲመጸውቱ ነው የኖሩ። ሲመጸውቱ ደግሞ አባቶቻችን ቅድመ አያቶቻችን እንዲያው ዝም ብለው ብቻ እጃቸው የገባውን አይደለም፣ የዕለት ነገር ሳያስቀሩ ግድ የለም ለእሱ የሰጠ እግዚአብሔር ለእኔ ደግሞ ያዝዝልኛል ብሎ አላቸው ሰጥተው ነበር የሚሄዱ። አመስግኑት እግዚአብሔር ይመስገን። በዚህ አጋጣሚ አንድ አባት ነገር ልንገራቸው። እኒህ አባት ሌቦች ቤታቸው ውስጥ ገቡ። ይሰማል። ሌቦች ገብተው በተሰቀለውንም የተንጠለጠለውንም መሬት ላለውንም ጥርቅ አድርገው ጨርሰው እሳቸውን አስረው ንብረታቸውን ዘርፈው የዕለት ልብስ እንኳን ሳያስቀሩላቸው ሄዱ። ሲሄዱ ፈቷቸውና ትንፍሽ ቢሉ ቢጮሁ ድምፅ ቢያሰሙ ተመልሰን መተን ደግሞ ሕይወት እናጠፋለን አሏቸው። ይሰማል። እሳቸው ወድቀዋል። እግዚአብሔር ጋር ነው ያሉት። ይሄ ቁሳቁስ ሰርተው ያገኙት እንጂ ቁሳቁስ ሰውየውን አይሰራም። ብዙ ጊዜ ጣዖት የሚሆንበት ሰው አለ። ሀብቱን ሲመለከት እግዚአብሔርን የሚጋርደው እግዚአብሔርን አስረሳው ሰው አለ። እሱ ቁሳቁስ ንብረቱ መኪናው እናንተ ሰርታችሁ ያገኛችሁት፣ እናንተን ግን ንብረቱ ቁሳቁሱ መኪናው እናንተን መተካት ይችላል? አይችልም። ኢንሹራንስ ገብታቸዋል። በተለይ መኪኖቻችን አጅበዋል። እኔ የለሁበትም። ይሄ መኪና ኢንሹራንስ አለው። ገንዘብ ይከፈላል፣ ያስገኛል። በከፈላችሁት ልክ ባዋጣችሁት እንዳዋጣችሁት። መኪናው ድንገት አደጋ ቢገጥመው ቢወድም ይልቁንም የከበረ ሰው ልጅ ሕይወት ቢጠፋ ብትሰበሩ ገንዘብ ይከፈላል አይደል እንዴ? እግዚአብሔር ግን ሳትሰበሩ ሳትጠፉ ነው የሚጠብቃችሁ። ያ ግን ተሰብራችሁ ሕይወት ጠፍቶ ወይም መኪናው ወድሞ ወይም ተቃጥሎ ገንዘብ ይከፈላል። እግዚአብሔር ግን ሳትቃጠል ሳትሰበር ነው የሚጠብቅ። አመስግኑት። የሕይወት ኢንሹራንስ የሕይወት መድን የሚባለው ክርስቶስ ብቻ ነው። የሕይወት መድን መድኃኔዓለም የምንለው እንዳንቃጠል እንዳንሰበር መከራ ሥጋ እንዳይደርስብን መከራ ነፍስ እንዳይገጥመን ብርቱ ጠባቂ አዞ የሚጠብቀን የሚያስጠብቀን እሱ ብቻ ነው። አመስግኑት እግዚአብሔር የተመሰገነ ይሁን። እና እኒህ አባት ፈተዋቸው ሲሄዱ ሌቦች እልፍ ካሉ በኋላ ቀና ብለው ሲመለከቱ ሌቦች አላዩዋት። አንድ ልብስ ተንጠልጥላ አገኙ። ስንት ልብስ? ይችን ልብስ አወረዱና ተከተሏቸው። ወንድሞቼ አሏቸው። ምኖቼ? ሌቦች ልኮ ጠላታችሁ ምንድን ነው ያለ መጽሐፍ ቅዱስ። ወንድሞቼ ቆዩኝ አሏቸው። ሰው ተከትሎት ይሆን እንዴ? ሊያስይዘን ይሆን እንዴ? ሊጮህ ይሆን እንዴ ብለው ነው የጠረጠሩ ሌቦች። የለም የረሳችኋት ያላያችኋት አንድ ልብስ ቤት ውስጥ ተንጠልጥላ ስላገኘ ይህችም ለአንድ ነገር ትሆናችኋለች፣ ይዛችኋት ሂዱ ብዬ ነው የመጣሁ አሏቸው። አመስግኑት እስቲ ባካችሁ። ክርስትና ሲገባ እንዲህ ነው። አያችሁ ሌቦች ደነገጡ። ምን አሉ? ደነገጡ። እኛ ጮሆ ሊያስይዘን ነው የሆነ ነገር ሊያደርገን ነው ብለን ፈልገን ነው የጠረጠርነው እንጂ
ጭራሽ ደግሞ ያላየነውን ደግሞ እንደገና ይዞልን ይመጣል። ምንድን ነው የእግዚአብሔር ቃል? እንዴት ነው ውስጡ የገባው? ምን አይነት ጽድቅ ነው? ምን አይነት ደግነት ነው? የዚህን ሰውዬ ንብረት ብንወስድማ ይህንን አጥር መውጣት አንችልም፣ እግዚአብሔር ይፈርድብናል አሉና ሌቦቹ ተመልሰው መጡ ወደ ቤቱ። ከኔ ጋር ናቸው። አጥፍተናል። ምን ብለናል? አጥፍተናል። እንዲህ አይነት ጻድቅ መሆኑን አናውቅም። እሱ ጸልዩልን የሚባሉ አባት ሞት እንጂ ንብረት ሞት የሚዘረፉ ሰው አይደሉም። እንዲያውም እኛ እንኳን እየሰረቅን ልንኖር ከዛሬ ጀምሮ መስረቅ አይደለም ሕይወት የሚባለውን ወደ ዓለምም አንመለስም። በዚሁ ቀጥታ እሱን አስተማሪ ስላመጣለን እግዚአብሔር ወደ ገዳም መሄድ እንፈልጋለን ብለው ሌቦቹ ንብረታቸውን ሁሉ ጥለው ወደ ገዳም ሄዱ። አመስግኑት እስቲ እግዚአብሔር። አያችሁ ክርስትና ሲገባ እኔ ቆሜ ከማስተምረው ትምህርት ይልቅ የዚያ ሰውዬ ሕይወት አስተማራቸዋል። ትንሽ ቃል እኮ ናት። ሰዎች የእግዚአብሔር ቃል ሲነገር አባ እንጦንስ የሚባሉት አባት ቅዳሴ ሲያስቀድሱ ልክ እንደናንተ በዚሁ በማቴዎስ ወንጌል ምዕራፍ 10:31 ጀምሮ ያለው ነበር እየተነበበ የነበረውና ቆመው ሲያስቀድሱ የእግዚአብሔርን ቃል ወንጌል ሲሰሙ ምን ይላል? ዘኢሃደገ አባሁ ወእሞ ወወለቶ እይክል ይጸመደኒ፣ እናቱን አባቱን ንብረቱን ትቶ መስቀል ተሸክሞ ያልተከተለ የኔ ሊሆን አይገባም የሚለው ቃል እኒህን አባት ካለም እንዲወጡ ቀሰቀሳቸው። ለካ እኔ መስቀል ተሸክሜ ነው መኖር ያለብኝ። ለካ የእግዚአብሔር ቃል እንዲህ ነው የሚለው። ለካ እዚያ መከራ የማየው ዓለም ውስጥ ያልፋል፣ ይጠፋል፣ ቤዛ አይሆነኝም። ለካ ለመንግሥተ ሰማያት መግቢያም አይሆነኝም። ከሥጋ መከራም ለካ ሳያድነኝም። ገና ሰምቻለሁ ብለው ምንኩስና የለ፣ ገዳም አልተመሰረተ፣ ሞዴል የሚሆናቸው የለ። ዝም ብለው እግራቸው እንዳመጣ ዓለምን ትተው ወደ በረሃ ውስጥ ሄዱ ይላል። የእግዚአብሔር ቃል ሲሰማ ሲለውጥ እንደዚህ ነው። ገብረ ክርስቶስን ዛሬ ነው ገብረ ክርስቶስ አመስግኑት እስቲ። ከንጉሥ ቤት የንጉሥ ልጅ ነው። የዛሬዋን ቱርክ የቀድሞዋን ቁስጥንጥንያ ይመራ የነበረ አባት ነበር። ያለ የሀገር መሪ ልጅ ነው ገብረ ክርስቶስ ሙሽራው። ትዳር መስርተው ሰርጉ ገና እንግዳው ሳይበተን ገና ጫጉላ ቤት እያለ የጫጉላ ሽርሽር ላይ ያሉ የእግዚአብሔር ቃል ነበር እሱን እየቀሰቀሰው ያለ። የወርቅ ጫማ አድርጓል። የወርቅ ልብስ ነው የለበሰው። ለሰርጉ የተዘጋጀው ድግስ ንጉሥ ልጁን ሲድር ልጁን ሲሞት 150 ሰው ይመጣል። ራሱ ንጉሱ ሲሞት ደግሞ 50 ሰው ነው የሚመጣ። ከኔ ጋር ናችሁ? የንጉሥ ሰርግ ድል ያለ ድፍን አገር ተሰብስቦ ገና እየተበላ እየተጠጣ እየተጨፈረ እያለ ሙሽራው በሌሊት የእግዚአብሔር ቃል ጠርቶት ከጫጉላ ቤት አምልጦ ወጣ። የወርቅ ጫማውን አምዘግዝጎ ጥሎ ልብሰ መራ የሙሽራውን ልብስ አምዘግዝጎ ጥሎ ቡትቶ ለብሶ ድሪቶ ለብሶ ከነቢጦች ጋር አርመንያ የምትባል ጎረቤት ሀገር ቱርክና አርመን ቅርብና ቅርብ ናቸው። አርመን በምትባል ሀገር ሂዶ ድንግል ማርያም ቤተ መቅደስ አገኘ። ቤተ ክርስቲያን እዚያች ቤተ ክርስቲያን ሂዶ ከድሆች ከጦማዳሪዎች ከነቢጦች ጋር ድሪቶ ለብሶ ከውሾች ጋር ቁጭ አለ። አመስግኑት ውስጥ እግዚአብሔር። የእግዚአብሔር ቃል የቀየረው እንደዚህ ነው። የእግዚአብሔር ቃል ሲሰማ ሲገባ እንደዚህ ነው። አሁን እኮ እኛ እኔ ምን እንዲሁ ነው የምሰማው፣ እንዲሁ እንደናንተ እንዲሁ አብሬ እሰማለሁ። የምሰማውን ስራ ላይ የዋልኩ አይደለም። የእግዚአብሔር ቃል እኮ ሲለውጥ እንዲህ አይደለም። ገንዘብን ብቻ አይደለም ሕይወትንም እኮ ይሰጣል። እነ ቅዱስ ጊዮርጊስ እኮ ዘለው እሳት ውስጥ የገቡ እኮ የእግዚአብሔር ቃል ውስጣቸው ስላለ እና አርሴማ ያን የመሰለ ውበት ይዛ ንግሥት ሁኚ ቤተ መንግሥት ግቢ ተብላ ስትባል ቤተ መንግሥቱ ያልፋል እኔ የምፈልገው መንግሥተ ሰማያትን ነው ብላ
አንገቷን ለሰይፍ የሰጠችው እኮ የማን ቃል ውስጧ ስላለ ነው? የእግዚአብሔር ቃል ሲለውጥ እንደዚህ ነው። አመስግኑ እግዚአብሔር። አቡነ አረጋዊ ጻድቁ በሏቸው የንጉሥ ልጅ ናቸው። እሳቸው ሮም የዛሬዋን ኢጣሊያ ይመራ የነበረ ንጉሥ ነው አባታቸው። እሳቸው ዘሚካኤል ይባላሉ ስማቸው። በልጅነታቸው ወጥተው ወደ ግብፅ ሀገር ወደሚገኙ ገዳማት ገብተው በልጅነት ይህንን ምንኩስና ተሸክመው ከዚያም ደግሞ ወጥተው ወደ ኢትዮጵያ ድረስ እንዲመጡ ያደረጋቸው የእግዚአብሔር ቃል ለውጧቸው ነው። አመስግኑት እግዚአብሔር። የእግዚአብሔር ቃል ስለወጡ እንደዚህ። አሁን ሁላችንም ሰብስበን ዝም ብለን ገዳም እንግባ እያልን አይደለም። ዓለም ውስጥ ሆኖ እግዚአብሔርን ማስደሰት ይቻላል። ይቻላል አይቻልም? አብርሃም እኮ ገዳም ውስጥ አልነበረም ያለው። ዓለም ውስጥ እያለ እኮ ነው ሥላሴ ቤት ውስጥ የመጡለት። አመስግኑት እግዚአብሔርን። የአብርሃም አምላክ ይጠብቀን ክርስቲያኖች። የእግዚአብሔርን ቃል የኔን ቃል የሚሰማ ትንሣኤ ሕሊና ያገኘዋል። መጨረሻም በትንሣኤ ዘጉባኤ ደግሞ በቀኜ ይቆማል። አባቴ ባረከ ቡሩክ ብዬ ደግሞ የማታልፍ ርስት መንግሥተ ሰማያትን አወርሰዋለሁ ብሏል መድኃኒዓለም ኢየሱስ ክርስቶስ። የዛሬ ወንጌል ያስተማረ እግዚአብሔር ስሙ የተመሰገነ ይሁን። ክርስቲያኖች እንስማ። በዚህ ዘመን የእግዚአብሔርን ቃል ነው መስማት ያለብን። ወደ እግዚአብሔር ነው መሮጥ ያለብን። ሌላውን ነገር ተውት። ስልጣን ያዋጣል፣ የዛፍ ላይ እንቅልፍ ነው። ገንዘብም ቤዛ አይሆንም። የዛሬ 3 ዓመት 4 ዓመት እዚህ ይላቸዋል። ኮሮና የሚባለው በሽታ በተከሰተ ጊዜ ጣሊያን ውስጥ አንድ ባለሀብት አጠገቡ ያሉ ሰዎች በኮሮና በሙሉ ሲሞቱ ሲያልቁ የሚያድነው ሲያጣ ገንዘብ ቤዛ አለመሆኑን ሲያውቅ ፎቅ ላይ ወጥቶ በኩንታል ብሩን ይዞ ሜዳ ላይ አስፋልት ላይ ነጨው። ከኔ ጋር ናቸው። ለካ ገንዘብ ውሸት ነው። ለካ ገንዘብ እሱን መጠጋት ከገንዘብ ጋር ተጣብቆ መኖር ለካ እስከ ሞት አያስመልጥም። ለካ ዕድሜ ልኬን እሱን ለማግኘት መከራዬን ሳየኖርኩት ለካስ ውሸት ነው። ዓለምን መውደድ ለእግዚአብሔር ጥል ነው ያለው ቅዱስ ያዕቆብ በመልእክቱ ምዕራፍ 4:8 ላይ ለካስ እውነት ነው ብሎ ሜዳ ላይ ገንዘቡን ለነፋስ ሰጠው። ይሄ የቅርብ ዘመን ታሪክ ነው። ክርስቲያኖች በገንዘባቸው ስራ ስሩበት። ማርያም የተባለችው ባለቀ ሰዓት መታ 300 ብር ነው በኪሷ ይዛ የመጣችው በቦርሳዋ። በ300 ብር 1 ብር ኪሷ ሳታስቀር ሽቱ ገዝታ መድኃኒዓለም ላይ አምጥታ ባለቀ ሰዓት አርገፈገፈችው፣ በእንባዋ አጠበችው። አመስግኑት እስቲ እግዚአብሔር ብላቸው። በገንዘባቸው እንዲህ አይነት መንግሥተ ሰማያትን የወረሱ ሰዎች አሉ። በገንዘባቸው ደግሞ ኃጢአት ሲሰሩ ሲጨፍሩ የሚያድሩ ሌሊቱን ሙሉ ጭፈራ ቤት አድረው ያቺ መከረኛ ሚስታቸው አሁን መጣ ምን ገጥሞት ይሆን ብላ ሌሊቷን ነጋላት ብሎ መከራዋን እያየች አስቤዛ አልቋል ስትለው የሚያጉረመርም አባወራ ለጭፈራ ለኃጢአት ሲሆን ገንዘቡ እጁ ይፈታል። በዚህ የምታድር የተጨነቀች ነፍስ መሃላችን አለ። እግዚአብሔር ወደ ልባችን መልሳቸው። እህቶቻችንም እንደዚያው ዛሬ በቅድስቲቱ ሀገር በዚች በኢትዮጵያ ሀገር እግዚአብሔር በምትባለዋ የድንግል ማርያም የቃል ኪዳን ሀገር በምትባለዋ ቅዱስ ያሬድ ተወልዶ ባደገባት ኢትዮጵያ አቡነ ተክለ ሃይማኖት በተወለዱባት ኢትዮጵያ የማይሰማ ነውር የለም። እውነት ነው ውሸት ነው? አቤት! ሴቶች እርስ በርሳቸው በተመሳሳይ ጾታ ሴቶች ተጋብተው ተገኙ ሲባል ሰማሁ። ይቅር ይበለን፣ ይቅር ይበለን። የአይነቱን ጆሮ ጭው የሚያደርግ ነገር ከምድራችን ያጥፋል። የድንግል ማርያም ሀገር ውስጥ ነው ያለው፣ የአስራት ሀገሯ ነው ያለው ማለት እንችላለን። ይህን እየሰማን ድንግልናቸውን አሳልፈው ክብረ ንጽሕናቸውን በገንዘብ የሚሸጡ እህቶች የመጡባት ሀገር። እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቀን። ግድ የለም ሐዋዝሁቱ ሕገ እግዚአብሔር ይላል እዚህ በሮሜ መልእክቱ ቅዱስ ጳውሎስ የእግዚአብሔርን ቃል መስማት በእግዚአብሔር ሕግ መኖር ምንኛ ያማረ ነው ይላል። በእግዚአብሔር ሕግ ብንኖር መከራ ሥጋ ይገጥመን፣ ነውር አይወጣልንም። በእግዚአብሔር ሕግ ከእግዚአብሔር ሕግ ከአጥሩ ከወጣን ግን መከራ ሥጋ ይገጥመናል። ለበሽታ ተላልፈን እንሰጣለን፣
በታዘዘ መዓት ከወረደ መቅሰፍት ውስጥ እንገባለን። ክርስቲያኖች የእግዚአብሔር ሕግ በእግዚአብሔር ጥላ ስር መኖር እንዴት አይነት ጥበቃ መሰላቸው የምንጠበቀው። እዚህ ያሳለፋችሁ ጊዜ ራሱ እንዴት ወርቃማ መሰላቸው። አመስግኑት እስቲ እግዚአብሔርን። አንድ ነገር ነግሬያችሁ ትምህርት የሚጨርስ ወደ ምዕራቡ ሀገራችን ክፍል እሰራ ነበር። ዘንድሮ ጎጥና ሰፈር መጥራት ዕዳ ነው። የትኛው ብሔር ነው የትኛው ሰፈር ነው የሚያስብላል፣ ዋጋም ያስከፍላል። እንዲህ አይነት ዘመን ውስጥ ያለ ነው። ሰውየው የክፍለ ሀገር አውቶቡስ ተሳፍሮ መጥቶ ባስ ስቴሽኑ መናኸሪያው ላይ ይወርድና አልጋ ይዞ እዚያ ያድራል። ሌሊት ቀና ብሎ ሲሰማ ቅዳሴው ማህሌቱ ሲሰማ ያድርና ጠዋት ደግሞ ለቅዳሴ እንዲሁ ህዝቦቹ ሲሄድ በመስኮት ያያል። ግድ የለም አውቶቡሱን 12 ሰዓት ደርስበታለሁ ተመልሼ የእግዚአብሔርን ቃል ሰምቼ ጸሎት ጸልዬ በረከት ተቀብዬ ልምጣ ብሎ ያችን ቤርኩን ወይም ቤርኩሩ ያደረባትን ቆልፎ አጋጣሚ ነጠላም ይዟል። ያንን ትምህርተ መስቀል ለብሶ ወደ ቤተ ክርስቲያን ይመጣል። እሑድ ቀን መቼም አቤት እዚያ ሄዶ ሲሰማ የእግዚአብሔር ቃል ደስ ብሎት ሲጸልይ ቆይቶ ቅዳሴው ግማሽ ሲሆን አይ አውቶቡሱ ያመልጠኛል ብሎ የወጣ ሲመጣ አውቶቡሱ እውነትም ጥሎት ሄዷል። እኔ ጋር ናችሁ። ተጸጸተ፣ በጣም ቆረቆረው። ምን አለ ባልሄድ ቤተ ክርስቲያን ባልሄድ ኖሮስ እዚሁ ክፍሌ ውስጥ ቢጸልይ እግዚአብሔር ይሰማኛል ነበር። ገንዘብ ጨርሻለሁ። አሁን እንደገና ትኬት ቆርጬ ነው የምሄድ። ምን አለ እግሬን በሰበረው ማለት ጀመረ። ከኔ ጋር ናችሁ ይባላል። ግን ቤተ ክርስቲያን ስትመጡ ትጸጸታላችሁ። ምን በቀረብኝ ይባላል። ኧረ አይባልም። እንኳን መጣችሁ አመስግኑት። አይባልም። ገንዘብ ሲያይ አሰሩ ሀገር አያደርሰው። ገንዘብ ጨርሷል። እዚያው ሆቴል ውስጥ ያሉ ሰዎችን መለማመን ይጀምራል። በቂ ገንዘብ አላገኙም። እዚያው ቤተ ክርስቲያን ቀጥ ብሎ ይመጣል። ጠዋት ጸለይበት ቤተ ክርስቲያን አባቶችን ያገኛል። አይጠፉም አባቶች ቤተ ክርስቲያን ስትመጡ። ለእናንተ የሰማይ አምባሳደር አድርጎ የሾመላቸው አባቶች፣ ከእግዚአብሔር ጋር ስትጣሉ መልሰው የሚያስታርቁ አባቶች። አመስግኑት እስቲ እግዚአብሔር የሚያገናኙ አባቶች የሰማይ አምባሳደሮች ናቸው ካህናት። እግዚአብሔር ጠልቶኛል ሁሉ ሰርቼ እናድርግ ብላችሁ ስትሉ መልሰው ከእግዚአብሔር ጋር እንድትገናኙ የሚያደርጉ መሰላል ናቸው። እነዚህ አባቶች ያገኛልና የደረሰበትን የሆነውን ነገር ይነግራቸዋል። አይዞህ ልጄ እግዚአብሔር አለ። እኔም ከጊዜ ሌሎችንም እዚህ አባቶችን ለማመኘ ሞላለሁ አይዞህ ብለው ያላቸውን ሰጥተው እያጽናኑት እያለ በድንገት ስልክ ይደወልለታል። ይሰማል። ስልክ ሲደወልለት ምንድን ነው የሚለው ስልኩ? እሱ ጥሎት የሄደው መኪና ጥቂት ኪሎ ሜትሮችን እንደሄደ ገደል ውስጥ ገባ። ከኔ ጋር ናችሁ? ብዙ ሰዎች ሞቱ፣ ብዙ ሰዎች አካላቸው ጎደለ፣ ጥቂት ሰዎች ተረፉ። ቅድም ቤተ ክርስቲያን የመጣሁበት እግሬ ሰበር ሲል አልነበረ? ተመልሶ አሁን መጥቶ ማልቀስ ጀመረ። ሲበሉ ለቆቸው ለካስ እኔን ልታተርፍ ነው ቀስቅሰህ ሌሊት ወደ አንተ ጉያ ያመጣኸኝ እግዚአብሔር ሆይ አመስግኑለት እስቲ። የማዘነች ነፍስ እናንተን ለማስመለጥ እኮ ነው ወደዚህ ያመጣችሁ። በዚህ ሰዓት ያልታደሉት መንገድ ተዘግቶላቸው ትልልቅ ሰዎች፣ ጎልማሶች፣ ሽማግሎች እሁድ በዚህ ዘመን በዚህ ወቅት የመጣ ደግሞ አዲስ ፋሽን ቤተ ክርስቲያን እንዳይመጡ ሙዚቃ ተከፍቶላቸው መንገድ አንዱ ክፍል ተዘግቶላቸው እዚያ ዱብ ዱብ ይላሉ። የታደላችሁት ደግሞ እዚህ መጥታችኋል። አመስግኑት። ደስ ይላል። የሰይጣንን ጥበብ አያችሁ። ይህችን እንኳ ሰንበት ቤተ ክርስቲያን እንዳትመጡ ስፖርት ስሩ ተብሎ የዓለም ድግስ ሙዚቃ ተከፍቶ ሜዳ ላይ ነው። ብዙ ሰው አሁን ስመጣ ሳይሆን ነበር
ዛሬ እንደውም ትልቁ ሩጫ አለ። ዘወትር እሑድ ብታዩ ሽማግሌው ጎልማሳው እግሬን ሸምቅቆኛል ስፖርት ልስራ ብሎ ከልጆቹ ጋር እዚያ ዱብ ዱብ ይላል። ምን አለ ወደ ቤተክርስቲያን ብትመጣ? ምን አለ ብትሰግዱ? እዚያ እግርን ዱብ ዱብ ያልክበት እዚህ 2-3 ስግደት ብትሰግድ ምን አለ? 2 ጥቅም አለው። እግር ይፍታታል፣ ነፍስ ትመገባለች። አመስግኑት እስቲ። 2 ጥቅም አለው። 2 ጥቅም አለው ወዳጄ። ለካስ እግዚአብሔርን ሊያስመልጠኝ ነው ካልጋይ ቀስቅሶ እሱ ጉያ ውስጥ አምጥቶ የከተተኝ። እግዚአብሔር ሆይ ቤተ መቅደስ ምን ነው የመጣሁበት እግሬ ተሰበረ ብዬ ባልኩኝ ባጉረመረምኩኝ፣ ልጅህን ማረኝ። ለካስ ከሞት ልታድነን ያመጣኸኝ የኔ ጌታ፣ ክብር ለስም አጠራር ይሁን ብሎ እንባ ያዘው። አመስግኑት እናንተም አብራችሁ። እግዚአብሔር የተመሰገነ ይሁን። ክርስቲያኖች እግዚአብሔር የተመሰገነ ይሁን። ከመከራ ሥጋ ከመከራ ነፍስ ይጠብቀን። ቃሌን ሰምቶ ስራ ላይ የሚያውለው ቤቱን በዓለት ላይ የመሰረተ ይመስላል። ጎርፍ ቢጎርፍ ዶፍ ቢመጣ በጽኑ መሰረት ላይ በጭንጫ ላይ ስለተመሰረተ ምንም አይሆንም ይላልና የእግዚአብሔርን ቃል ሰምተን ሕይወታችን ተለውጦ ሥጋ ወደሙ ተቀብለን የማታልፍ ርስት መንግሥተ ሰማያት ለመውረስ እዚያ ሀገር ሕይወት እንድንገናኝ እግዚአብሔር ይርዳ። እግዚአብሔር ከሁላችን ጋር። አባታችሁ መልአከ አርያም አባ ኃይለ ማርያም ጋሻው ወጣት ምሁር፣ ፈጣን፣ ለልማት ፈጣን፣ በየዋህነት ደግሞ ቅን፣ ውስጣቸው ቂም ምን የሚባል ነገር የለም። መልካም ወጣት አባት ነው ያላቸው። አመስግኗቸው አባታችን። አንዳንዴ ያልነበረ ነገር አጋኖ ለመኖር ለእንጀራ ለመብላት ለማሞገስ የሚደረጉ ምስጋናዎችን ያሉት አሁን አንድ ጳጳስ አሉ፣ ስማቸውን አልጠራላችሁ። መልአከ ሁከት መባል የሚቻለው ሰውዬ መልአከ ሰላም ተብሎ ስም ተሰጥቶታል። ስሙና ግብሩ የተለያየ። ይሄ ዝም ብሎ ውዳሴ ከንቱ፣ በእግዚአብሔርም ዋጋ የለው፣ በሰውም ደግሞ ሰውየው ማን መሆኑን እየታወቀ እንደው ዝም ብሎ መስሎ ለማደር የሚደረጉ የምስጋና ሙገሳ ጋጋታዎች በስጋ በነፍስም አይፈቀድም። እኒህ አባት ግን በሌሉበት ነው ላመስግን ብዬ አፌንም የከፈትኩት። እጅግ በጣም ጎበዝ ታታሪ፣ ለስራ ከኔ የበለጠ እናንተ አብራችሁ ብታዩዋቸው። ይሄ እዚህ ቦታ ላይ ወንጌል አንማርም። እኔ ከዛሬ 5-6 ዓመት በፊት ተጣርቼ መጥቼ ወንጌል አስተምር ያውቃሉ። የት ነው ጉባኤ የሚካሄደው? ታቦት ማደሪያ ላይ ነበር አይደል? እዚህ ናቸው። ብዙ ሰው ሸከማል። ይሄ ቦታ አሬለ ጉባኤ ሲኖር ነው የሚዘጋጀው? ታቦት ማደሪያ ላይ። እዚያው አስተምረን ቤተክርስቲያኑንም ሰላም ሳንል በዛው ነበር ምን ሄደው። ዛሬ ይህን ያህል ሰው የሚሸከም ቦታ እንደመዘጋጀቱ በጣም ደስ ይላል። አመስግኑት። በጣም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እናንተም ጀግኖች ናችሁ። ለእናንተም አመስግኑት። እግዚአብሔር መንገድ የሚያሳይ የሚመራ አባት ሲመጣ እንኳን የሚሰራ አባት መጣልን እንጂ ብላችሁ ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን ሳሰስቱ እንደሰጣችሁ እንዲህ በአማረ ሁኔታ የቤተ ክርስቲያን ተለውጦ ለማየት እንኳን አበቃችሁ። እንኳን ደስ አላችሁ። እግዚአብሔር ይመስገን። ይሄ መቼስ ከታች የሚሰራው ስራ ወጣ ብሎ ቢታይ ከዚያ ፎቅ ይበልጣል አይደል? እሱ ላይ ዋለው ገንዘብ፣ ጊዜ፣ ገደሉ ይሄ ምቹ ያልነበረ ቦታ ተስተካክሎ አሁንም እየተሰራ ነው። እንዲህ ባለ ሁኔታ ስለተሰራ መጨረሻውን ያሳምርላችሁ፣ አባታቸውን ይጠብቅላችሁ። ወንጌላዊ ናቸው። እዚሁ በስራ በአገልግሎት ስለያዛችኋቸው እንጂ መላ ኢትዮጵያን እየዞሩ ሲያስተምሩ የነበሩ ወንጌላዊ ወጣት አባት ናቸው። ዛሬ በዛሬው ቀን እኔም እንደው እባክህን የአስለመድኩት ምዕመን በዛሬው ቀን አባት አጥቶ እንዳይውል እኔን ወክለ ሂደ እባክህ የእግዚአብሔርን ወንጌል አስተምርልኝ ብለውኝ እሳቸው ሐዋሳ ቅዱስ ገብርኤል ወንጌል እያስተማሩ ነው በዚህ ሰዓት። አመስግኗቸው። ሐዋሳ ቅዱስ ገብርኤል ናቸውና በሰላም ይመልሳቸው፣ በሰላም ይመልሳቸው። ደስ ትላላችሁ። ከፊት ለፊታቸው የማንም በዓል ይከበራል? አቤት በቤታችን የቅድስት ድንግል ማርያም ጀግኖቹ አክሱም ጽዮን ይሄዳሉ። እኛ ደግሞ እዚህ ሆነን ድንግል ማርያም አክሱም ያለሽው አንቺ፣ እዚህም ያለሽው አንቺ፣ መላው ዓለም ላይ በሙሉ
ሳሊለነ ቅድስት ለሚልሽ ሁሉ ቅድስት ሆይ ለምኝልን ለሚልሽ ሁሉ ፈጥነሽ ትደርሻለሽ ብለን ደግሞ እዚህ መተን ለምናከብር ልጆቿ አክሱም ከሄዱት ጋር እኩል በረከት እናገኛለን።